እንዴት ናችሁ የበለማድ ቤተሰቦች? ዛሬ በተለየ መልኩ ቁጭ ብዬ ነው ከእናንተ ጋር የምለው የምነጋገረው። በዋነኝነት ዛሬ ይሄ ቪዲዮ የተሰራው ለማመስገን ነው። እጅግ በጣም ጥልቅ ምስጋናን ለማቅረብ ስለፈለኩ ነው። ያው ምስጋናም ከምግቦች አንዱ ነው አይደል? ምስጋና ራሱ እንደ ምግብ ይቆጠራል። እንድትቀበሉኝና እናንተ ጋር እንዲደርስ እፈልጋለሁኝ። እንግዲህ ይህንን ቻናል ከከፈትን አንድ ወር ከግማሽ አካባቢ ይሆናል። አንድ ወር ከሳምንት አካባቢ ይሆናል። ቻናሉን ስንከፍት የነበረን እቅድ የዛሬ 6 ወር 7 ወር አካባቢ ነው አሁን ላይ ያለን ሰብስክራይበር። አሁን ከረንትሊ ወደ 380 አካባቢ ይሄን ቪዲዮ ሲቀረጽ 380 አካባቢ ሰብስክራይበር ደርሷል። ቪውም ጥሩ እየሄደ ነው። እንግዲህ እኔ ከራሴ አንጻር ነው ማወራው፣ ከሌላው ጋር እየተፎካከርኩ ሳይሆን ከኛ ካሰብነው እቅድ ጋር ነው ማወራውና በጣም እኔ ኤክስፔክት ካደረኩት በላይ ነው። በጣም ከጠበቅኩት በላይ ማለት ይህንን ሰብስክራይበር ኤክስፔክት ያደረኩት የዛሬ 6 ወር አካባቢ ነው። እንደዚህ በፍጥነትም ይሆናል ብዬ አልገመትኩም። ይህንን ስላችሁ እንግዲህ አንዳንዶቻችሁ ስንት ሚሊዮን ሰብስክራይበር ባለበት ስንት 100,000 ሰብስክራይበር ያለው ሰው እያለ ምን ይንጫጫል እንዳትሉ፣ እኔ የምሰጠው ለሰው ያለኝ ቫልዩ አንድ ሰብስክራይበር ማለት አንድ ሰው ማለት ነው አይደለ? ሰው ነው ጊዜ ወስዶ አይቶት ከዛ በኋላ ሄዶ ሰብስክራይብ የምትለዋን በተን ነክቶ ሰብስክራይበር የሚሆነው ያው ሰውየው ነው አይደለ? እዛ ጋር የሚቆጠረው ቁጥር አይደለም። 1 2 የምንለው ሰው ናቸው። እና ለምሳሌ አሁን 380 አካባቢ ካለ 380 ሰው ቁጭ ብሎ ስናየው ምንድነው የሚሰማን? አንድ መለስተኛ ሰርግ እንኳን የምንጠራው 500 ሰው ምናምን ሊሆን ይችላል አይደለ? አስባችሁታል? ያ ሁሉ ሰው ልመልከተው። ኦፍ ኮርስ ሁሉን ነገር ማለት አለ የሆነ ነገር ማለት ነው። ማለት ሰብስክራይበር ሆናችሁ ማለት በጣም በቃ ፕሮግራሙ የሚገርም ነው፣ በጣም አስደናቂ ስራ ነው የሚሰራው ማለት ላይሆን ይችላል አይደለ? የተወሰነ ቫልዩ አግኝታችሁበት አይ ነገር ይጠቅመኛል ብላችሁ ያላችሁ ሰዎች ትኖራላችሁ። እንዲሁም ደግሞ እናግዘው እስኪ እንደው ሌላ ጊዜ ቢያሻሽል ብናገዘው ጥሩ ነው ብላችሁ ሰብስክራይብ ያደርጋችሁ ሰዎች ትኖራላችሁ። አሳዝኛችሁም እንዲሁ ሰብስክራይብ ያደርጋችሁ ሰዎች ትኖራላችሁ። ደግሞ ንፉግ ያልሆናችሁ በቃ ምን ችግር አለው ከኔ አይጎል ብላችሁ ሰብስክራይብ ያደርጋችሁ ሰዎች አላችሁ። ግን ሁላችሁ ለኔ ትልቅ ቫልዩ አላችሁ። በቃ በእኩል መልኩ ትልቅ ቫልዩ ሰጠዋለሁ። እኔ ያን ያህል ብዙ ሚሊዮን ኖሮ ነው የምታመሰግነው ወይስ ምናምን ለምትሉ ሰዎች ምናልባት ካላችሁ አንድም ሰው ይሁን ምንም ያው ለእያንዳንዱ የምስጋና ቪዲዮ ስለማይሰራ ነው እንጂ እኔ እንደውም ያሰብኩት 100 ሲሞላ አመሰግናለሁ ብዬ ቪዲዮ እንትን ላለው ብዬ ነበር ያሰብኩት። ግን በቃ ካሰብኩት አሁን በአንድ ሳምንት ባልሞላ ጊዜ ውስጥ ነው ይሄን ቪዲዮ ሰራለሁ ብዬ እያሰብኩኝ ነው ወዲያውኑ በጣም ያደገውና በጣም እውነት እያስፈራራኝ ነው። አሁን እንዴ ከዚህ በኋላ ምን አይነት ቫልዩ ልስጣቸው አይነት የሆነ ፊሊንግ ይሰማኛል። ዩቲዩብን እንግዲህ ስንጀምር በምጥ ነው የጀመርነው። ማለትም በጣም ረጅም ጊዜ ወስዶብናል። ምን ቫልዩ እንሰጣቸዋለን? ይህን ያህል ምን የተለየ ነገር እንሰጣቸዋለን ብለን ነበር ኤክስፔክት የምናደርገው ሁል ጊዜ። በኋላ ነው አንድም ነገር ትሁን ሁለት ነገር የሚያይገባን ነገር ቢደርስ ምን ችግር አለው? ያን ያህል የሚመጥን ባይሆንም የሚመጥናቸው ሰዎች ካልሆኑ ያው ይተውታል። የሚመጥናቸው ሰዎች ወይም ይጠቅመኛል የሚሉ ሰዎች ያዩታል በሚል ተማምነን ነው ይህንን ቪዲዮ ምሰራ የነበረው። እኔ ሙያ አይደለም መስራት የነበረባት ያው ረዲ ነች። ረዲ በጣም ከካሜራ ጋር ያላት ግንኙነት ከፍተኛ ጦርነት ላይ ስለሆነ በፍጹም ይህንን አክሰፕት ልታደርግ አልቻለችም። ሞክራለች፣ ግን ከባድ ነው። ለሞራሏም ከባድ ስለሆነባት ስለማትወደው ኖርማሊ እኔ ልስራው፣ እኔም እችላለሁ፣ መስራት እችላለሁ፣ ምግቡንም መስራት እችላለሁ፣ እስኪ ልሞክረው ብዬ ነው የገባሁበት። በምጥ ኦልሞስት ዓመት ከምናምን አልፎታል። እንዲህ እየታሰበ አይ ይቅር ምናምን የተባለ አሁን በጀመርንበት ሰዓት ግን እግዚአብሔር ይመስገን እናንተም ብትወዱትም እንደገና ባትወዱትም ቢሆን ሰብስክራይብ ማድረግ በጣም ትልቅ ነገር ስለሆነ እዚህ እንግዲህ አሁን ያለንበት ሆነናል። በጣም ትልቅ አክብሮቴን እገልጻለሁ ለእናንተ ጊዜ ውስጣችሁ ላያችሁን
ኮሜንት እንዲህ ብሎ ጽፎ በርታ ብሎ ጽፎ ክሊክ አድርጎ መላክ አቴንሽን እንዲህ በጣም በሚወዛወዝበት ሰዓት አቴንሽን ሰጥቶ አስተያየት መስጠት ማለት በጣም ትልቅ ነገር ነው። ጥሩም ማለት ገንቢም ባይሆንም ግን ሰው ጊዜ ወስዶ አስተያየት ከሰጣችሁ አንድ ነገር ማለት ነው አይደለ? ሁሉንም እንዳልኳችሁ ሁሉንም ነገር ማለት ላይሆን ይችላል፣ ግን አንድ ነገር ማለት ነው። ስለዚህ ትልቅ አክብሮቴን እገልጻለሁ ለሁላችሁ። እያንዳንዳችሁ ሰብስክራይብ ያደረጋችሁ ሰዎች፣ እያንዳንዳችሁ የተመለከታችሁ ሰዎች እጅግ በጣም አመሰግናለሁ። በነገራችን ላይ ይሄ ነገር አይቋረጥም። ከዚህ በኋላ እንዲሁ ቀጥላለሁ። የሆነ ደረጃ ሲደርስ ሰብሰብ እያደረኩ ምስጋናዬን ማቅረብ እፈልጋለሁ። ያው ከዚህ በኋላ ብዙ ነገር ጠብቁን። እንዳልኳችሁ ሙያው የረዲ ነው። በጣም ብዙ ሙያ አላት። በተለይ በሎካል ምግቦች ላይ እጅግ በጣም ኖርማሊ ምግቡን ስትሰራው የሚፈራት ሁላ ይመስለኛል ስትሰራና ተስማምታ ምን ልታዘዝ ብሎ የሚሰራላት ነው የሚመስለኝ። ምግቡ የነካችሁ ሁሉ ሞር ወደ መጣፈጥ ነው የሚሄደው እና እሱን ሙያ አንደኛ ከኢኮኖሚ አንጻር በጣም ብዙ ቴክኒኮች አሉ የምትጠቀማቸው፣ ከጣዕም አንጻር በጣም ብዙ ቴክኒኮች አሉ የምትጠቀማቸው እና ይህንን ነገር ለህዝቡ እናድርስ የሚል ነው ዓላማችን። ስለዚህ ከእሷ የተገኘውን ለእናንተ ሙሉ ለሙሉ አቀብላችኋለሁ። እናንተ ደግሞ ትሞክሩትና አስተያየታችሁን ትሰጣላችሁ። እንደዛ ነው የምንቀጥለው ከዚህ በኋላ። ሁለተኛ ደግሞ እኔ የኤሌክትሪሲቲ ሙያ አለኝ፣ ሌሎች ሙያዎች አሉኝ፣ ግን ሞር ከዚህ ጋር መሄድ የኤሌክትሪሲቲ ሙያ አለኝ። እሱን በደንብ እናያለን። ብዙ እናቶች፣ ብዙ ወንድም እህቶች በምድጃ መጠገን፣ በአንዳንድ የቤት እቃዎች መጠገን በጣም ብዙ ኤክስፔንሲቭ የሆነ ብር ትከፍላላችሁ። ይህን ክፍተት በጣም ያለው ብዙ ቤት። አሁን ደግሞ ያለው እቃ እጅግ በጣም ዝም ብሎ ብላሽ ነው እና ቶሎ ይበላሻል። እንደገና ጥገና ቤት ትወስዳላችሁ፣ ቶሎ ይበላሻል። ጥገና ቤት ትወስዳላችሁ። በጣም ብዙ ብሮችን 5 ኪሎ፣ 6 ኪሎ፣ 10 ኪሎ የሚገዛላችሁን ሽንኩርት የሚገዛላችሁን ወደ ጥገና ታውሉታላችሁ። ኦፍኮርስ ጥገና የሚሰሩ ሰዎች ብር ያገኙ ማለት አይደለም፣ ግን እነሱ ብር ካላቸው ሰዎች ያው ብር ያገኛሉ። እኔ አልችልም፣ ማስጠገን ነው የምፈልገው፣ የራሱ የመስራት ትዕግስት የለኝም የሚል ሰው ያሰራል፣ ያው ይጠቀማሉ ከሱ። ደግሞ እናንተ አቅም የሌላችሁ ሰዎች መጎዳት የለባችሁም። እሱን በደንብ በዲቴል አሳያቸዋለሁ ከዚህ በኋላ። ቢያንስ መሰረታዊ የሚባሉ እቃዎች ላይ እና የተወሰነ ማስተካከል የምችሏችሁ ከአቅማችሁ በላይ ሲሆን ትወስዱታላችሁ። ግን ማስተካከል የምትችሉት ላይ በደንብ እንድታስተካክሉ በደንብ አስተምራችኋለሁ። ለዚህ ተዘጋጁ። ኤሌክትሪሲቲ ላይ ቤዚክ የሚባል የቤት ኢንስታሌሽን፣ ቤዚክ የሚባል የቤት ውስጥ መጠቀሚያዎች ጥገና እንዴት እንደሆነ በደንብ አሳያቸዋለሁ ከዚህ በኋላ። ምግቦቹ ላይም እንዲሁ እንቀጥላለን። ሌላው ደግሞ ሬሲፒ፣ ምናልባት ፋስት ፉድ መክፈት ለምትፈልጉ ሰዎች ካላችሁ ማንኛውንም ስራ ከምግብ ጋር ተያይዞ ያሉትን ሬሲፒዎች በደንብ እናያለን። እንዴት እንደሆነ፣ ምን ያህል ልናወጣ እንደምንችል፣ እንዴት ካልኩሌት እንደምናደርግ፣ በኤክሴልም ከቻለን እንዴት ልንሰራ እንደምንችል፣ በተለይ ግን ከኤክሴሉ በፊት ወረቀት ላይ እንዴት አድርገን ሬሲፒያችንን መስራት እንደምንችል። ብዙ ጊዜ ፋስት ፉድ ተከፍቶ ማንኛውም የምግብ ነክ ነገር ተከፍቶ ኪሳራ የሚመጣው ሬሲፒ ላይ ነው። አሁን ላይ ደግሞ ሞር ገበያው ቶሎ አይደለም የሚጨምረው። ቶሎ ሲጨምር በጣም ብዙ ግብአት አለ። አንድ ነገር አውጥቶ ለመሸጥ ብዙ ግብአት ተጠቅመን ነው አይደል ለመሸጠው። እና በቤታችንም ቁጭ ብለን የምንሰራው ካለ ሬሲፒ በነገራችን ላይ ለኢቭን ሽሮና በርበሬ አዘጋጅቶ ለመሸጥም ሬሲፒ ይፈልጋል። እያንዳንዷ የምትገባው አቅመም ካልተሰላች ሳናቀው ኪሳራ ውስጥ የመውደቅ እንትን አለን። እና እንዴት ነው ሬሲፒ የምንሰራው? እንዴት ሊያዋጣን ይችላል? የሰራተኛ፣ የመብራት፣ የውሃ ግብአቶቹ እንደዚህ ዲቴል ምናልባት ፋስት ፉድ መክፈት ለምትፈልጉ ወደፊትም አሁንም እየሰራችሁ ላላችሁ ሰዎችም ካላችሁ፣ እንዲሁም ቤታችሁ ቁጭ ብላችሁ ደግሞ አገልግልም የተለያየ ነገር ሰርቼ ልሽጥ የምትሉ ሰዎች ካላችሁ ሬሲፒ እንዴት እንደምትሰሩ ወደፊት በደንብ እናያለን በዲቴል እያንዳንዱ። እናንተ ደግሞ የምትጠቁሙኝ ነገር ካለ ትጠይቁኛላችሁ። ያላወቅኩትን ጠይቄ ያወቅኩትን ከራሴ ነግራችኋለሁኝ። እቤታችሁም አንዳንዴ ቴክኒካሊ እኮ አናሰለውም አይደለ? የቤታችን ምግብ ሳይሰላ እንጀራ አይቆጠርም ካለ ቤት ውስጥ እንጀራ ባይቆጠርም ግን ብልጥ መሆን አለብን በዚህ ዘመን
መሻገር ያለብን ብዬ ማምነው ብዙ በማግኘት ብቻ አይደለም። ጥሩ ነው፣ ጎበዝ ሆኖ የተሻለ ሰርቶ ማደግ ጥሩ ነው። ከፍ እያለን እንመጣለን፣ ግን ጊዜ ሊወስድ ይችላል አይደለ? እሱ ያለንንስ እንዴት ማኔጅ እናደርጋለን? ምን አድርገን ልጆቻችንን እኛም ጥሩ ተመግበን ማለፍ እንችላለን? እንደ ጊዜው አይደለ? እንደ ኢኮኖሚያችን። ስለዚህ እነሱን ቴክኒኮች ለምሳሌ ኖቲስ የማናደርገው ነገር አለ። አቮካዶ በጣም ገበያው ላይ በሽ ሆኖ የሚረክስበት ጊዜ አለ። የዛን ጊዜ እኮ ሙሉ እንጀራ፣ ፓስታ፣ መኮሮኒ ከመብላት አቮካዶን በጁስ መልክ አድርገ ነው ከፈለግን የሆነ ቀብተ ነው ለልጆቻችንም ለእኛም መመገብ እንችላለን። እንዴት አድርገን እሱን እንጠቀም? ብታሰሉት፣ አሁን በሬሲፒ አይደለም ያመጣሁላችሁ፣ ብታሰሉት የቤት ምግብ እንዳልኳቸው አይሰላም እንጂ ብታሰሉት ለአንድ ሰው አንድ እንጀራ አቅርበን ከምናበላው ይልቅ 4 ሰው ልናበላ እንችላለን። አቮካዶ በረከሰበት ወቅት ያንን እንደ ጁስ አድርገን በዳቦ ብናቀርበው፣ የተለያዩ ማንጎ የሚረክስበት ጊዜ አለ፣ ፓፓያ የሚረክስበት ጊዜ አለ። ያንን የርካሽ ጊዜ ተጠቅመን በብዛት አስገብተን እንዴት አድርገን እንደምናቆይ ይነግራቸዋለን። እሱን አቆይተን ከዛ እሱን መጠቀም እንችላለን። 2 ሳምንትም 3 ሳምንትም እንደዚህ እያደረግን ብናሳልፍ በዚህ አንደኛ የተመጣጠነ ምግብ እናገኛለን ሁላችንም፣ ቤተሰብን ካሉ ለቤተሰቦቻችን ጭምር። ሁለተኛ ኢኮኖሚያችንን እንቆጥባለን። ሶስተኛ የጣፈጠ የላመ ምግብ እንበላለን። ስለዚህ እነዚህን አድቫንቴጆች እናገኛለን። ይህንን በደንብ እናያለን ወደፊት። ቻናላችን እንግዲህ ኢንተርቴኒንግ አይደለም፣ ብዙ አዝናኝ ነገር የለውም፣ ትምህርታዊ ነገር ነው። ሞር እኛ የሚያሰብነው ጸጋችንም እንደዚህ የማዝናናት ባህሪ ላይኖረው ይችላል፣ ግን ወደፊት እንሞክራለን። እናንተ ካገዛችሁን፣ አብራችሁን ከቆያችሁ፣ ጥሩ አስተያየቶች ከሰጣችሁን ደግሞ ኢንተርቴኒንግም ሆኖ አስተማሪም ሆኖ እንደዚህ እያደረገን እንቀጥላለን ወደፊት። ይሄ ሁሉ አሁን ይሄንን ነገር ያዘጋጀሁት ሞር ሰብስክራይብ ላደረጋችሁ ሰዎች፣ ለተመለከታችሁ እያንዳንዳችሁ ማለት 1 ደቂቃም ይሁን 30 ሰከንድም ይሁን አንድ አፍታ ክሊክም አደረጋችሁና አይታችሁ አለፋችሁትም ለሁላችሁም እውነት ምስጋናዬን ማቅረብ ፈልጋለሁ። ከዚህ በኋላ አብራችሁ እንድትቆዩ እንድታበረታቱን ከኛ ጋር እንድትሆኑ ጋብዛችኋለሁ። በሚቀጥለው እንግዲህ በጣም የተሻሉ ነገሮች፣ ያው ኃላፊነት አለ የሰጣችሁን ሸክም ነው። ሞር እውነት እየፈራው ነው ይሄ ነገር 1000 2000 3000 ሰብስክራይበር ሲሆን ያ ሁሉ ሰው ደግሞ እንደገና ኤክስፔክት ሲያደርግ ትንሽ ያስፈራል። አንድ ሰው ኤክስፔክት ሲያደርግና 100 ሰው እኩል አይደለም አይደል? ትንሽ ይከብዳል። እግዚአብሔር እኛ እንዲያጸናን ብንኖር ብንቆይ ጤና ቢሰጠን እግዚአብሔር ወደፊት በጣም ብዙ ነገር እናያለን ብዬ ገምታለሁ። እኔ ሳሙኤል ነበርኩኝ። አብራችሁኝ ስለቆያችሁ ትዕግስት ኑሯችሁ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብራችሁ። ደህና ሁኑ።